ከዩኒቨርሲቲ ታፍና ተወስዳ በደቡብ የተደፈረችን ወጣት ታሪክ እንዳይሰራጭ መከልከሉ አነጋጋሪ ሆኗል። ይህን ማህፀኔ ከተጨቀጨቀ በኋላ ምንም አላስታውስም። እነሆ ይህን የሰቆቃ ድምጽ መስማት፣ የስቃይ እንባ ማየት ሰው ሆኖ መፈጠርን እንዴት ያስጠላል። ኢትዮጵያ መቼ ነው የምትመጪው ሀገሬ? ኢትዮጵያ መምጫሽ ናፈቀኝ ሀገሬ ብሎ የዘፈነው ከያኔው እውነት እንደተናገረ አሁን ገና ነው የገባኝ። አርማሽ ለምለም ከደጅ ልቤን አፍቆሻል ወዳጅ እኔስ እስካይሽ ጨነቀ ሀገሬ መምጫሽ ናፈቀ ቀን የሄደ ቀን መጣ ልቤን ከሀሳብ ሳይወጣ መጣ ታበሰ ውባይ ሀገሬን ጥሯት አርማዬ። ሰላም ጤና ይስጥልኝ ፍቅርና ረጅም እድሜ የምመኝላችሁ ውድ የሚኩቲው ቤተሰቦች ለመሆኑ እንዴት ሰንብታችኋል? ያው እንደተለመደው ዛሬም በመዝናኛው አምዴ እናንተን ዘና ሊያደርጓችሁ የሚችል ሐሳብ ይዤ ስላልመጣሁ እጅግ በጣም ይቅርታ ጠይቃለሁ። ምክንያቱም ዛሬ ከመዝናናት ይልቅ የሚያሳቅቅና ሲበዛም የሚያሳዝን ዜና ይዤ ስለተከሰትኩ ነው። ያው ሁላችሁም እንደምታውቁት እሁድ በ14/07/2017 ዓ.ም በኢቢኤስ ቴሌቪዥን የመዝናኛ ፕሮግራም ላይ የተለቀቀው የሚያዝናና ሳይሆን የሚያሳቅቅ የሚያሳዝንና አረ ወዴት እየሄድን ነው የሚያሰኘው የወጣቷ የቀድሞ ተማሪ የአሁኗ ለማኝ የደምቢዶሎ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ተማሪ በነበረችውና ታግታና ታፍና ተወስዳ በደቦ የተደፈረችውና ለከፍተኛ አካላዊና ስነ ልቦናዊ ጉዳት ከመዳረጓም ባሻገር ጤናው የተጓደለ ልጅ እስከ መውለድ በደረሰችው ተማሪ ብርቱካን ተመስገን ጉዳይ ታላቅ ህዝባዊ ቅሬታን በመቀስቀስ መነጋገሪያ መሆኑ የአደባባይ ሚስጥር ነው። ያው ሁላችሁም እንደሰማችሁት ወይም እንደሰማነው ወጣቷ ከአማራ ክልል ጎጃም ከደሃ ቤተሰብ ተፈጥራ እንደምንም ጀግና ዩኒቨርሲቲ መግባት የሚያስችል ውጤት በማምጣት ለቤተሰቦቿ አለሁላችሁ ደርሼላችኋለሁ ለማለት በመዳወላቡ ዩኒቨርሲቲ የገባች ሲሆን የሁለተኛ ዓመት ተማሪ ናት። ምን ዋጋ አለው ለዚህ አይነት ሰቆቃና አሰቃቂ ድርጊት ከመዳረጓ በፊት ማለት ነው። ነገሩ በመፈጠሩ በደረሰባት መከራና ስቃይ እና እንግልት እቺ ልጅ ምን ሀገር አላት ማስባሉ አንድ ጉዳይ ሆኖ ሳለ አሁን ደግሞ ነገሩን ድርብ ሞት የሚያደርገው የኢቢኤስ ቴሌቪዥን ይሁነኝ ብሎ የሰራላትን ፕሮግራም የኔ አይደለም በሚመስል መልኩ ከዩቲዩብ ድህረ ገጹ ሙሉ በሙሉ በማንሳቱና ያስተማራት ዩኒቨርሲቲ እንዲህ አይነት ተማሪ የለንም በሚል መልኩ እነሆ ይሄንን ዜና ሰርቷል። ደምቢዶሎ ዩኒቨርሲቲ ማስታወቂያ በ14/7/2017 ዓ.ም በኢቢኤስ ቴሌቪዥን ላይ በተደረገ ቃለ ምልልስ ብርቱካን ተመስገን ከበደ የተባለች በ2013 የትምህርት ዘመን በደምቢዶሎ ዩኒቨርሲቲ ሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሐሳብ ስህተት መሆኑንና ዩኒቨርሲቲው በ2013 ወይም በ2013 የሁለተኛ ዓመት ተማሪ እንዳልነበረው ይገልጻል። ስለዚህ ይህ ድርጊት በጣም ኃላፊነት የጎደለውና ምንም አይነት ማስረጃ የሌለው ስለሆነ ግልጽ የሆነ ስም ማጥፋትና የዩኒቨርሲቲያችንን ስም የሚያጓድል ስለሆነ ኢቢኤስ ይሄንን ውንጀላ እስካልቀለበሰ ድረስ ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት እንደሚወስድ ይገደዳል ይላል። በእርግጥ ኢቢኤስ ቴሌቪዥን ደምቢዶሎ ዩኒቨርሲቲን ጨምሮ ከተለያዩ አካላት ዜናውን ከድህረ ገጹ ላይ እንዲያወርድ ማስጠንቀቂያ
ዛቻና ማስፈራሪያ ደርሶት ሊሆን ይችላል። ቢሆንም ግን ይሁነኝ ብሎ እስከሰራው ድረስ ዜናውን ከድህረ ገጹ ላይ ማውረድ አልነበረበትም። ልጅቷ የዩኒቨርሲቲው ተማሪ እንደነበረች የሰጠችው የምስክርነት ቃል ጥቃቱ ከደረሰባት በኋላ እንኳን ወደ ዩኒቨርሲቲው ተጉዛ ዳይሬክተሩ ጋር ቀርቤ ሙሉ ነገሩን ካየ በኋላ ሕክምና ውስጥ እንድገባ ረዳኝ ያለችበት የምስክርነት የቲቪ ምስል ቀለም ሳይደርቅ ዩኒቨርሲቲው ይሄንን ማስተባበያ ሰጥቷል። ከሱ ላይ 50 ብር ከፍሎ ልክ አንድ ዝም ብሎ ጥቁር አይነት ነገር ነው እሷን አለበሰኝና በቃ ልጅሽ ብሎ ዩኒቨርሲቲ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባሁት። ከዚህ ቀጥታ ዳይሬክተሩ ቢሮ ስገባ ምንድነው ሙሉ ነገሩን ካየ በኋላ ሕክምና ውስጥ እንደገባ ማህፀኔ እንዲታሸግ ከአንገት በላይ ያለው እንዲታሸግ ተደረገልኝ። አሳሸገኝ እያለ በቃ ሰለቹኝ ማለት ቁስሉም ሊድን አልቻለም። እነሱም ካቅማቸው በላይ ሆነ። እኔ አማራጭ ምንድነው ዩኒቨርሲቲው ትምህርት ቤቱ ፊት ለፊት መለመን ጀመርኩኝ። ዩኒቨርሲቲው ይሄን ይበል እንጂ መሰረት ሚዲያና የመሰረት ሚዲያ ባለቤት ጋዜጠኛ መሰረት ደግሞ ይሄንን ብሏል። ጉዳዩን ለማስተባበል የተሄደበት ርቀት እንደ ሀገር የገባንበትን ዝቅጠት ያሳያል። ማስተባበያው ወጣቷ የዩኒቨርሲቲው ተማሪ አልነበረችም አይለንም። ብቻ ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 ዓ.ም የሁለተኛ ዓመት ተማሪ እንዳልነበረው ይገልጻል ብሎ ለጭብጡ አላስፈላጊ የሆነ ነገር መዞ ክስ ለመመስረት ይዝታል። ለመሆኑ እንደ ተቋም ተማሪዎቹ ሲታገቱ ምን እያደረገ ነበር? ኢቢኤስ ላይ የተደረገውን ማስፈራራት ሳይ ትዝ ያለኝ ይሄንን ዜና በወቅቱ በአሶሺየትድ ፕሬስ ስጽፍ የደረሰብኝን ወከባ ነበር። አንዴ የታገተ ተማሪ የለም፣ ሌላ ጊዜ ሙሉ በሙሉ ተለቀዋል፣ ቆይተው ደግሞ 6 ብቻ ነው የቀሩት እያሉ ጉዳዩን ሲያምታቱ የነበሩት የመንግስት ባለስልጣናት ነበሩ። እኛንም ቢሮአቸው እየጠሩ ዜና መስራት እንድናቆም ሲጠይቁ ነበር። አሁን ጉዳዩ ቆይቶ ለህዝብ ሲደርስ ደግሞ ሌላ ማስፈራሪያ። በዚህ አካሄዳቸው ልጅቱንም ሊያስፈራሩ ይችላሉ። ስለዚህ በቅርብ እንከታተላለን። ልጅቱን ለማገዝም እንቅስቃሴ እናደርጋለን። እስካሁን በስልኳ ለማግኘት ያደረኩት ሙከራ አልተሳካም። በነገራችን ላይ የእገታ ዜና ሰልችቶን ዜና ሳይመስለን የምናልፍበት እጅግ በጣም አሳዛኝ ሁኔታ ተፈጠረ እንጂ በየሳምንቱ የሚታገቱትም እጣ ፈንታቸው ይኸው የልጅቷ እጣ ፈንታ ነው። ባለፈው ሳምንት ብቻ 2 ሙሉ አውቶቡስ ህዝብ ታግቷል። የ2 ዓመት ህፃን ልጅን ጨምሮ። በቃችሁ ይበለን፣ አሜን ይበለን። ለመሆኑ በወቅቱ ልጆቹ ሲታገቱ የመንግስት ባለስልጣናትና አፈቀላጤዎቻቸው ምን ብለው ነበር? ከሀገር ሽማግሌዎች፣ ከአካባቢው ወጣቶች፣ የመከላከያ ሰራዊታችንና ሌሎች የጸጥታ መዋቅርንም ተሰማርቶ በሁሉም ረገድ ሰላማዊ በሆነ ሁኔታ ልጆቹ እንዲለቀቁ ለማድረግ ስራ ሲሰራ ቆይቷል። በዚህም ታግተው ከነበሩ ተማሪዎች ውስጥ 13 ሴቶችና 8 ወንዶች በድምሩ 21 ልጆች በሰላማዊ ሁኔታ ተለቀዋል። የት ገቡ? አሁን እየፈለግናቸው ባህር ዳር ነበሩ የታፈኑ ልጆች። ባህር ዳር ብዙ ጊዜ ቆይተዋል ሳናውቅ ከዛ እኛ መረጃ ደርሶን ክትትል ስንጀምር ደግሞ አስወጧቸው። ታዲያ ሰው ሆኖ እንዳውሬ በሰው ላይ ይሄን ያህል በደል የሚሰራ ከሆነ ሰው ሆኖ መፈጠር ለምን ያስፈልጋል? እንስሳ ከሰው ልጅ የተሻለ ማሰብ በጀመረበት ዘመን በገዛ ሀገርህ በገዛ ዜጋ ይህን ሁሉ ወንጀል ማስተናገድ ሳያንስ የኔ የምትላቸው ተቋማት አይንህ ላፈር በሚል እንዲህ አናቀህም ብለው ከሰውነት ተራ ካወጡህ አንተ ምን ሀገር አለ? ሀገር ማለት ሰው ነው ይባላል። ሰው በሰው ልጅ ላይ ይህን ያህል ከተጨካከነ ሺህ የአራድዬ ልጅ ብትሆን እርድና በማይገባቸው ሰው መሰል አውሬዎች ትበላለህ። እኛ ስንወቅ አራዳ ማለት ፈጣን ተረጂ፣ እርድና ማለት ደግሞ ቀድሞ መገኘት ማለት ነበር። በእኔ እምነት እንደ ኢቢኤስ ቴሌቪዥንና እንደ ደምቢዶሎ ዩኒቨርሲቲ አይነት ፋራ በህይወት ዘመኔ አይቻላቅም። ለማንኛውም ነገሩ እጅግ በጣም ያሳዝናል። ውድ የሚኩቲው ቤተሰቦች እናንተስ ምን ትላላችሁ? አበቃው። በቀጣይ ሌላ ሐሳብ ይዤላችሁ እስክመጣ ቸር ሰንብቱልኝ።